ብሪጋዴር ጀነራል ከማል ገልቹና ከሳቸው ጋር አብረው የመጡት ወታደሮች የተደረገለት አቀባበል እንዲሁም በአስመራ ከተማ ብሪጋዴር ጀነራል ከማል ገልቹ የተደረገላቸው ቃለ መጠይቅ ከዚህ ቀጥሎ ይቀርብላችኋል። እዚህ በመጀመሪያ እንኳን ደህና መጣችሁ። እንኳን በሰላም ቆያችሁ። ብሪጋዴር ጀነራል ከማል ገልቹ ወደ ኤርትራ ለመምጣት ያስገደዱት ምክንያት ምንድነው? ይሄን ሐሳብ እንዲገልጽ እድል ስላገኘው በቅድሚያ አመሰግናለሁ። ወደ ኤርትራ እንድመጣ ያስገደደኝ ዋናውና ትልቁ ነገር በኦሮሞ ሕዝብ ትግል ውስጥ በልጅነታችን ገብተን የነበረን ምኞት በመታጠፉ ምክንያት ነው ወደዚህ የመጣ ነው። ይሄውም ኦሮሞ በዚች ኢትዮጵያ በምትባለው ሀገር ውስጥ በአቀማመጡም በህዝብ ብዛቱም በኢኮኖሚውም ለኢትዮጵያ ማኖር ያለው ፋይዳ እጅግ በጣም የላቀ ነው። እንደማንኛው ሌላ ህዝብ ይሄ ህዝብ ባለፉት ገዢ መደቦችም የተለያዩ በደሎች ሲደርሱበት ነበር። እነዚህ በደሎች ከላዩ ላይ እንዲወርዱ ብለን ሁሉም ህዝብ በጋራ የሚኖርባት ሀገር፣ እኩል የሚጠቀምባት ሀገር፣ አንዱ ሁለተኛ ዜጋ ሌላው ባለቤት የማይሆንበት ሁሉም እኩል የሀገሪቷ ዜጋ እንዲሆንና እንዲኖር ነበር ተመኝተን የታገልነው። ይሄ ፍላጎታችን በወቅቱ ከነበሩ ኃይሎች ጋር ተቀናይተን በምንታገልበት ጊዜ የጋራ ፍላጎትና ግብ እንዳለን በማግባባት ነበር ላይላውን የታገልነው። ይሄ ያደረግነው ትግል በወቅቱ በተለይ ከቲፒኤልኤፍ ድብቅ አጀንዳ ጋር በተያያዘ የግላቸውን አጀንዳ ቆይቶ የፖለቲካ ስልጣን ከተቆጣጠሩ በኋላ በቁጥር አንድ ብለው የኦሮሞን ህዝብ እንደ ጠላት በመቁጠር ከፖለቲካ መድረክ ከኢኮኖሚ መድረክ በአጠቃላይ በአንድ ህዝብ ዜጋ ላይ የማይፈጸም በደሎች እየተፈጸሙበት ነው ያሉ። ተማሪዎች እንደምናየው ለነጻነታቸው ለመብታቸው በጠየቁት ሰዓት ሁሉ እየተረሸኑ እየተገደሉ ነው ያሉ። ብዙ ሰዎች አዋቂዎች እየታሰሩ ነው ያሉ። ሀብት ያለው ሀብቱን እየተዘረፈ ነው ያለው። በአጠቃላይ በህዝቡ ላይ እየደረሰ ያለው በደል ገደብ ስላጣ ይሄ ችግር ደግሞ በአንድ ወቅት ላይ በአንድ ነጥብ ላይ ማቆም ስላለበት ይሄ ሁኔታ ባለበት እኛ ደግሞ ከዚህ መንግስት ጋር ከዚህ አረማኔ ከሆነ መንግስት ጋር በህዝባችን ላይ ከሚዘምተው መንግስት ጋር ቆመው ለአንድም ደቂቃ ከሆነ በኋላ መታየት ስላልፈለግን ይልቁንም ለዚህ ህዝብ መብት መታገሉ እንደ ዜግነትም ግዴታችንም ስለሆነ እኔም ከዚህ ውስጥ የዚህ ህዝብ አብራክ የወጣው ሰው በመሆኔ በበኩሌ በግሌ የሚጠበቅብኝን አስተዋጽኦ ማበርከት አለብኝ። ይሄ የታጠፈው የህዝብ ትግል መቃናትና ከታለመለት መድረስ አለበት የሚል እምነት በመያዝ ነው ወደ ኤርትራ ለማምጣት የቻልኩትና ይሄን ሁኔታ በሰላማዊ መንገድ ሁላችንም በያለንበት ለማስተካከል ብዙ ጥረት አድርገናል። ከጊዜ ወደ ጊዜ ችግሮቹ ጉዳዮቹ እየተባባሱ አንዱ ሌላውን በጠላትነት መልክ የሚያይበት ደረጃ ላይ ስለደረስንና
አብረን በሰላማዊ መንገድ ታግለን ሁኔታ ማፍታት ስላልተቻለ ሌላ የትግል ስልት ሌላ የትግል አግባብ መከተሉ ተገቢ ነው ብዬ ስላመንኩ ነው ወደ ኤርትራ ለማምጣት የቻልኩት። እሺ ብሪጋዴር ጀነራል ከማል ገልቹ ብዙ ጥረት እንዳደረጋችሁ ነው የምትናገሩት ያሉት። እስኪ ካደረጋችሁ ጥረት አንዳንዶቹን እስኪ ቢገልጹልን። በወያኔ በኩል ይሄንን ጥረታችሁን በእንዴት አይነት በቀና መንፈስ ነበር የሚቀበለው ወይስ በእንዴት አይነት ሁኔታ ነው? በቀና መቀበል አልነበረም። በጣም ረጅም ታሪክ ያለው ነው ይሄ ጥረት። በተለይም እነሱ ከሩቅ ፍላጎታቸው አንፃር እየቃኙ ይወስዱት የነበሩ እርምጃዎች ነበሩ በእኛ ሰዎች ላይ። በተለይ ኦሮሞን ህዝብ ጥያቄና ፍላጎት አጉልቶ በሰራዊትም ሆነ በመስተዳደር ውስጥ በህዝብ ውስጥ የሚያነሱትን ሰዎች ታርጌት እያደረጉ በየጊዜ ይገሉ ያስሩ ነበር። ሁለተኛ ደግሞ ይሄ እንዲቆም ይሄ እንዲገታ ስህተት እንደሆነ ይሄን የሚያነሳ ሰው ኦነግ እንዳልሆነ የኦሮሞ ህዝብ ጥያቄ በመሆኑ እያነሳ እንደሆነ አብረን የታገልንም በጋራ የፖለቲካ ስልጣን ክፍፍልም ይሁን የኢኮኖሚ ክፍፍሉ ፍትሃዊ እንዲሆን መደረግ አለበት። በየጊዜ ክፍፍሉ ላይ ብቻ ሳይሆን በአስተሳሰብም ታጋውንና ህዝቡን ለማሳፈር ተብሎ የኦሮሞ ህዝብ ሀብት ቁም ነገር እንደሌለው ትርጉም እንደሌለው ይሄ ሁሉ በመጻፋቸው እየጻፉ በትምህርት መልክ እንዲዋይበት ሰው ያደረጉ ሞራሊ ሰው እንድነካ ይደረግ ነበር። ይሄ ሁሉ እንቃወም ነበር በየጊዜ። ከዚህ አንፃርም በእኛ በመከላከያ ውስጥም የሚደረገው በተለይ በ1987 ጀምሮ በሀገር አቀፍ ሰራዊት ምስረታ ወቅት ወደ ሰራዊት ስንመጣ የተደረገው ቅልቅል በወቅቱ ለማስመሰል የተደረገ በኋላ ግን መልሶ አፍርሶ በራሳቸው ሰው የሞሉበት እነዚህ ሁሉ በጋራ ለማኖር እንደ አንድ ዜጋ የአንድ ሀገር ሰዎች ሆኖ ለማቀጠል ትክክልና አግባብ እንደሌለው በተገኙ መድረኮች ሁሉ ስናቀርብና ስንታገል ነው የነበረው። ለዚህም ሁሉም ሰው በዚህ ጥያቄ ግልጽ እንደሆን እና እንዲያቅ ባገኘነው አጋጣሚ እየታገልን ነው የነበርነው። በዚህ በኩል ይሰጠን የነበረ መልስ ይሄን ጥያቄ የምታነሳ የምታቀርብ ከሆንክ ኦነግ ነህ በሚል ሰው ኦሬዲ መንግስት ራሱ አሸባሪ ሆኖ ኦነግ ለነጻነት የሚታገለውን ድርጅት አሸባሪ ብሎ ስለሰየመ በዚህ መጠራት ሰውን ወደሚያሳፍርበት ደረጃ አውርዶ ነበር። ይሄም ታግለን ጥያቄያችን ትክክል መሆኑ ኦነግ መባል ትክክል መሆኑ እና ከኦሮሞ ህዝብ ተነጥሎ የማይታይ መሆኑን በእኛ ሰው ዘንድ በእምነት ደረጃ እንዲያዝ ብዙ ጥረት አድርገን አሁን በአስተሳሰብ ደረጃ የኛ ሰው የኦሮሞን ህዝብ ጥያቄ ማንሳት በድፍረት የምናገርበት ደረጃ ላይ ደርሷል። ስለዚህ ከነሱ ጋርም ብዙ በተገኙ ብዙ መድረኮች ይሄ ሁኔታ እንዲለወጥ እንጥር ነበር። እኛ ማነሻችን የጋራ መስመር ላይ ያለን መስሎን ነው ይሄ ሁሉ ጥረት የምናደርገው። ጉዳዩ በመሰረቱ አጀንዳው ሌላ ስለሆነ ግን የግለሰቦች ስህተትም አይደለም፣ ሳይታሰብ የተደረገም አይደለም። ዱሮም አጋጣሚን ለመጠቀም ተብሎ ታስቦ የተደረገ መሆኑን በተረዳን ጊዜ ወደዚህ እርምጃ ለማግባት ደርሰናልና እነዚህና በጣም ብዙ ያላነሳዋቸው እርምጃዎችና ጥረቶች ነው ስናደርግ የቆየ ነው። እንደሚታወቀው የኦሮሞ ህዝብ የመብት ጥያቄ ካነሳ በወያኔ በኩል እንደ ጠላት ነው የሚታየው። ይታሰራል፣ ይገደላል፣ ብዙ ስቃይም ይደርስበታል። እንደዚህ እየተደረገ የተቃወመ ሁሉ እንደ ጠላት እየታየ እናንተ እየተቃወማችሁ እስከ እንደዚህ አይነት ደረጃ በብሪጋዴር ጀነራል ደረጃ ድረስ እንዴት ልትደርሱ እንደቻላችሁ ቢገልጹልን። ይሄ ሁኔታ እኛ ከኦሮሞ ህዝብ ተነጥለን የምንታይ ሰዎች አይደለንም። በመሰረቱ የትግላችን መነሻም የኦሮሞ ህዝብ ጥያቄ ነው። መድረሻችንም ያው የህዝቡ ጥያቄ ሲመለስ ነው ጥያቄያችን የሚመለሰው። በዚህ ደረጃ ቀደም ላነሳልህ እንደሞከርኩት ህልማችን የነበረው ይሄ ህዝብ እንደሌላው የኢትዮጵያ ህዝብ በባለፉት ስርዓት የተበደለ የተጎዳ ህዝብ ነው። ከሌሎች ህዝቦች ጋር ሆነን ፋሽስቱን የደርግ ስርዓት ጥለን በጋራ አንድ የሆነች ሀገር መስርተን